ደሞ ውጊያው ተፋፍሞ እስከ ደሴ በደረሰበት ጊዜ ነበር። ያ ሁሉም እዚያው የምናያቸው ሰዎች እዛው ከሚዋጉት ኃይላት ጋር እያዋጉ ባሉበት ጊዜ ነበር እና እንዴት ጌታቸው ረዳ እዚህ ምን ያደርጋል አገብቶኝ ተነስቼ ቁጭ ብዬ ወንበሬ ላይ እያሰላሰልኩ ያለው የጌታ ድምጽ የተበተኑትን እሰበስባለሁ የሚል ድምጽ መጣ። በጣም የሚገርመው ግን የዛን ቀን ማለዳ የጠቅላይ ሚኒስትር ቢሮ በማህበራዊ ገጽ ላይ እንደምን አላችሁ ወገኖች፣ ጌታ የተመሰገነ ይሁን። ዛሬ ወደ እናንተ በእንዲህ አይነት መልኩ የመጣሁት ስለ ምክክር ኮሚሽን ስብሰባው በተመለከተ አንዳንድ ነገሮችን እንደ እግዚአብሔር ሐሳብ ለማለት ነው የመጣሁት። ይህ የምክክር ኮሚሽን ስብሰባ ከተጀመረው ኦልሞስት አንድ ወር ያህል ገደማ ይሆኑ ነው ያለው። ሂደቱን ከሚመሩ አካላት በየጊዜው በሚሰጠን ሪፖርት መሰረት ሂደቱ በጥሩ ሁኔታ እየተካሄደ እንደሆነ እየሰማን ነው። በጣም ደስ ይላል። በተረፈ በተለያዩ ሚዲያዎች ላይ ደግሞ ስለዚህ ምክክር ኮሚሽን የሚሰጡ በጣም ደስ የማይሉ ሐሳቦችን እየሰማን ነው። ይሄ ስብሰባ በገንዘብ እንደሆነ በገንዘብ የተሰበሰቡ በጥቅም የተሰበሰቡ ስብስቦች እንደሆኑ የብልጽግና ስብሰባ ነው ምናምን የሚሉ አስተያየቶችን ከተለያዩ ሰዎች በተለይም ፖለቲካውን እንመራለን ብለው ከሚሉ ከአንዳንድ አካላት በእንዲህ አይነት አስተያየት ስንሰማ በጣም ያሳዝናል። ዛሬ በእንዲህ አይነት ሁኔታ የመጣሁበት ዋነኛ ምክንያት ላልሰማችሁ ይህ የምክክር ኮሚሽን ስብሰባ የእግዚአብሔር መልካም ሐሳብ ለምድራችን እንደሆነ ለማረጋገጥ ነው የመጣሁት። እንደ ኢሮፒያን ዘመን አቆጣጠር ዲሴምበር 10 2021 ወይም ደግሞ እንደ ኢትዮጵያ ዘመን አቆጣጠር ታህሳስ 1 2014 ዓ.ም ከመንጋቱ ሌሊት 8 ሰዓት ተኩል ላይ በዚህ በአልጀር ሰዓት አቆጣጠር እግዚአብሔር አምላክ አንድ ህልምን አሳይቶኝ ነበር። ጊዜው የኢትዮጵያ መንግስት ከትግራይ ኃይላት ጋር እየተዋጋ ባለበት ጊዜ ነው። ደሞ ውጊያው ተፋፍሞ እስከ ደሴ በደረሰበት ጊዜ ነበር። ያ ሁሉም እዚያው የምናያቸው ሰዎች እዛው ከሚዋጉት ኃይላት ጋር እያዋጉ ባሉበት ጊዜ ነበር። በወቅቱ የተመለከትኩት ጌታቸው ረዳ ከሌሎች ከኢትዮጵያውያን ወንድሞቹ ጋር አንድ አዳራሽ ውስጥ ተሰብስበው ነው የተመለከትኩትና የህልሙን ዲቴል ከዚህ በፊት ሼር አድርጌያለሁኝ። እዚሁ ታች ዲስክሪፕሽን ላይ ልታገኙት ትችላላችሁ። ጌታቸው ረዳ ያው ተቀምጦ ነው የተመለከትኩትና እንዴት ጌታቸው ረዳ እዚህ ምን ያደርጋል? በዛ እየተዋጉ ካሉት ኃይላት ጋር አይደለም ያለው እንዴ ምን ያደርጋል የሚል ግራ ገብቶኝ ተነስቼ ቁጭ ብዬ ወንበሬ ላይ እያሰላሰልኩ ያለው የጌታ ድምጽ የተበተኑትን እሰበስባለሁ የሚል ድምጽ መጣ። በጣም ደስ አለኝ። ያው በወቅቱ ጽፌ አስቀመጥኩኝ። በጣም የሚገርመው ግን የዛን ቀን ማለዳ የጠቅላይ ሚኒስትር ቢሮ በማህበራዊ ገጽ ላይ የሚኒስትሮች ምክር ቤት በአገራዊ ምክክር ኮሚሽን ረቂቅ ሐሳብን አርቅቆ ለተወካዮች ምክር ቤት እንዲጸድቅ ልኳል የሚል ደብዳቤ በአልጀር ሰዓት አቆጣጠር ከጠዋቱ 4 ሰዓት ወይም ደግሞ በኢትዮጵያ ወደ 6 ሰዓት ገደማ አካባቢ የተለጠፈ የዛኑ ቀን የተለጠፈ ደብዳቤ ተመለከትኩኝ። ያ ማለትም ያ ደብዳቤ ከመለጠፉ በሌሊት ማለት ከመንጋቱ ሌሊት ነው የተመለከትኩት። እኔ የተበተኑትን እሰበስባለሁ የሚለውን እንግዲህ እኔ በዚህ በምክክር ኮሚሽን ስብሰባ ለሀገራችን በጣም ትልቅ የሆነ እድልን ይዞ እንደሚመጣ በተለያየ በጎጥ የተበታተነውን እግዚአብሔር አምላክ ዳግም ደግሞ አንድ አድርጎ እንደ ህዝብ ሊሰበስበን እንዳለ ሙሉ እምነት ነው ያለኝ እና አውትፑቱ ያው እንግዲህ እግዚአብሔር አምላክ ማንንም ሳይ ተመልክቷል። ለዚህ ነገር እኔ ምስክር ነኝ።
እና ትልቅ የሆነ እድልን ለምድራችን ይዞ እንደሚመጣ ሙሉ ተስፋ አለኝ። ይህንን መልእክት እየሰማችሁ ያላችሁ ቅዱሳን እንግዲህ ለምድራችን እንጸልይ። በተለይ ደግሞ ይህ የምክክር ኮሚሽን ስብሰባ እግዚአብሔር አምላክ ያየውን ነገር እስኪያመጣ ድረስ አጥብቀን እንጸልይ። እኛም በቻናላችን በሚኖሩን ፕሮግራሞች ስለዚህ ምክክር ኮሚሽን ሳናሳስብ አናልፍም፣ እየጸለይን ነው። ምናልባት እድሉ ካላችሁ ይህንን መልእክት ጽንፍ ይዘው በተለያየ ጽንፍ ሆነው የተራረቀ ሀሳብ ይዘው ላሉ ሰዎች ብታደርሱልኝ ደስ ይለኛል። እና ደግሞ ኢትዮጵያን እግዚአብሔር አምላክ ይባርካታል። እግዚአብሔር አምላክ ደግሞ ከዚህም የተሻለ እጅግ በጣም የሚገርም ነገር አለው። በቀጣይ ቪዲዮ ሼር አደርጋችኋለሁ። እና እግዚአብሔር አምላክ ይባርካችሁ፣ ተባረኩ። ማናቸውም የምድራችን ችግር እንዴት እንደሚተፈታ አምናለሁ። ጌታ እግዚአብሔር አምላክ ይባርካችሁ፣ ተባረኩ። ይህም ደግሞ ቪዲዮ ሼር አድርጉ። ለቻናላችን አዲስ ሆናችሁ ሰብስክራይብ አድርጉ። እግዚአብሔር አምላክ ይባርካችሁ፣ ተባረኩ።